በዛሬው ቪዲዮ የአማርኛ ፊደላት እንዴት በእንግሊዘኛ እንደምንጽፋቸው የእንግሊዘኛ ፊደሎች ወይም አልፋቤት ተጠቅመን እንዴት ነው የአማርኛ ፊደላትን የምንጽፍ የሚለውን በዚህ ቪዲዮ እንማማራለን ማለት ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ ማለት ነው። አሁን ቀጥታ ወደ ትምህርቱ እንገባለን። ከዚህ ጋር እንደምትመለከቱት ሀ የሚባል ፊደል በአማርኛ ሞክሼ ፊደል አለ። 3 ፊደል አለ። እዚህ ላይም ሀ የሚባለውን ፊደል አምጥቼላችኋለሁ። ያው ተመሳሳይ ስለሆነ ነው ማለት ነው። በእንግሊዘኛ ስንጽፋቸው ተመሳሳይ ናቸው። እሱንም ጨምሬላችኋለሁ። ስለዚህ ሀ የሚባሉ ፊደላት እንደምትመለከቷቸው የአማርኛ ሞክሼ ፊደላት ናቸው። በእንግሊዘኛ ስንጽፋቸው ግን ምን እናደርጋለን ማለት ነው? ተመሳሳይ ፊደል እንጠቀማለን። እዚህ ጋር ሁሉንም ተመልክታችሁ ከሆነ ተመሳሳይ ፊደል አለ አይደለም? ኤች ፊደል ኤች የእንግሊዘኛ ኤች ፊደል ሀ የሚለውን ድምፅ ይገልጽልናል። የእንግሊዘኛ እዚህ ጋር እንደምታዩ ብቻውን በተለይ 6ኛ ፊደላት ላይ ብቻቸውን ነው የሚጻፉት ማለት ነው። ኤች የምትባለዋ ፊደል እቺ ፊደል ከሁሉም ላይ ትመለከቷታላችሁ። ያው እንደሚታያችሁ እዚህ ላይ ስክሪኑ ላይ እንደምታዩት ኤች ፊደል ሁሉም ላይ አለ። ስለዚህ ሀ ፊደል ስታስቡ ሁሌም ማሰብ ያለባችሁ ኤች ፊደል ነው። ከዛ በኋላ አናባቢ ድምፆች ማድረግ ነው። 6ኛ ላይ አናባቢ የለውም። የመጀመሪያ ላይ ስትመጡ ኢ ትጨምራላችሁ። 2ኛ ፊደል ዩ ታደርጋላችሁ። 3ኛ አይ፣ 4ኛ ኤ ፊደል መጨመር ነው። 5 ኢ፣ 6ኛ ብቻዋን ነው የምትጻፍ ብያለሁ። ሁሉም የአማርኛ 6ኛ ፊደላት ብቻቸውን ነው የሚጻፉ ማለት ነው። ቃላት ስንጽፍ ግን በመካከል አይ ፊደል የምንጨምርባቸው ሌላ ህግ አለ። እሱም በሌላ ጊዜ እናያለን። አብዛኛውን ግን 6ኛ ፊደላት ብቻቸውን አናባቢ አይጨምርም ማለት ነው። 7ኛ ፊደል ኦ ይጨምራል ማለት ነው። ኦን ፊደል ይጨምራል። እዚህም ጋር እንደምትመለከቱት በአማርኛ ፊደል ሰ የሚባል ሞክሼ ፊደል አለ። ሰ ፊደል አማርኛ ላይ ሞክሼ ነው። ወደ እንግሊዘኛ ስንጽፈው እንደነገርኳችሁ አንዷን ፊደል ያዙ ብያለሁ። ሁልጊዜም ሰ ሲባል አይምሯችሁ ላይ መምጣት ያለበት እቺ 6ኛ ላይ ያስቀመጥኩላችሁ ኤስ ፊደል ናት ማለት ነው። በእንግሊዘኛ በኤስ ፊደል እንወክለዋለን። ከዛ አናባቢ መጨመር ነው። እነዚህ በጣም ተመሳሳይ ናቸው። ሁሉም ላይ ቅድምም አይታችኋል። አሁንም እንደምታዩት የመጀመሪያ ፊደል ላይ ኤ ትጨምራላችሁ። 2ኛ ላይ ዩ፣ 3ኛ አይ፣ 4 ኤ፣ 5ኛ ኢ፣ 6 ብቻውን ይጻፋል ብለናል። 7 ደግሞ ኦ ፊደልን ትጨምሩና ትጽፉታላችሁ። ፊደሉን ስትጽፉ ማለት ነው። እያንዳንዱን ድምፅ እዚህ ላይ ነግራችኋለሁ። አ የሚለው ፊደል ኤ ይወክላል ማለት ነው። በኤ ነው የሚወከለው። ኡ ፊደል በአማርኛ ስንጽፈው ወደ እንግሊዝ ስንቀይረው ዩ ፊደልን እንጠቀማለን። ኢ የሚለውን ፊደል በአይ ነው የምንወክለው። አ የሚለው በኤ ነው። ኤ የሚለው ፊደል በኢ ይወከላል። እ ፊደል በአይ ይወከላል። ኦ ፊደል በኦ እንወክለዋለን ማለት ነው። ልክ እነዚህ አናባቢ ድምፅ የምንላቸው ከፊደሎቹ አብረው ተለጥፈው የሚመጡ ድምፆች ናቸው። እነዚህን ከተረዳችሁ ማን መግባት እንዳለበት ታውቃላችሁ ማለት ነው። እዚህ ጋር ደግሞ እንደምታዩት አሁንም ሞክሼ ፊደላት ናቸው። ሞክሼዎቹን ያስቀደምኩላችሁ ምንድን ነው? በእንግሊዘኛ ሲጻፉ ተመሳሳይ ናቸው ነው። በእንግሊዘኛ ፊደል ስንጽፋቸው ተመሳሳይ ናቸው። በአማርኛ ግን የተለያዩ ናቸው ማለት ነው። ድምፃቸው አንድ ስለሆነ ሞክሼ ፊደላት አንድ ላይ አድርጌ ያመጣሁት ቪዲዮ ምንድን ነው? ቀለል እንዲላችሁ ነው። ስታጠኑ ስታነቡ ፊደላትን ወደ እንግሊዘኛ ለመቀየር ስታስቡ እነዛ ድምፆች በማን መወከል እንዳለባቸው እንድትረዷቸው ነው። አሁን ከዚህ ላይ ይሄም የጸ ቤተሰብ ነው። እዚህ ጋርም የጸ ቤተሰብ አለ። የምንወክለው ግን እችን 6ኛዋን ፊደል ብቻ ልዩ የሚያደርጋትን ያዙ። ቲ ፊደል እና ኤስ ፊደል። ቲ እና ኤስ ፊደል በመጠቀም ነው ጸን የምጽፈው ማለት ነው። ከዛ በተጨማሪ አናባቢ መጨመር ነው። 1ኛ ፊደል ላይ ኢን እጨምርባታለሁ። 2ኛ ላይ ዩ እጨምራለሁ። 3ኛ አይን እጨምራለሁ። 4ኛ ፊደል ኤ እጨምራለሁ። 5ኛ ኢ ያደርጋለሁ። 6ኛ ፊደል አናባቢ አያስፈልገውም። 7ኛ ላይ ኦ መጨመር ነው ማለት ነው። ስለዚህ ቲኤስ የምትለዋን መያዝ አለባችሁ። ጸ ፊደል ሲነሳ ቲ እና ኤስ ፊደል አይምሯችሁ ላይ መምጣት አለበት። እዚህ ላይ ደግሞ አሁንም እነዚህ ፊደሎች ሞክሼ አይደሉም፣ ግን ወደ እንግሊዘኛ ስንጽፋቸው ተመሳሳይ ስለሆኑ አንድ ላይ አምጥቼላችኋለሁ። ቀለል አድርጌ ነው ማሳያችሁ ብያለሁ አይደል? ስለዚህ ወደ እንግሊዘኛ ሲቀየሩ አንድ ናቸው። ተ የሚባል የተ ቤተሰብ እና የጠ ቤተሰብ ተቱ ቲታ ቴትቶ ጠጡ ጢጣ ጤጥጦ የእነዚህ ቤተሰቦች ወደ እንግሊዘኛ ስንጽፋቸው በቲ እንወክላቸዋለን። ቲ ፊደል እነዚህን ሁለቶቹን ድምፅ ይወክላል ማለት ነው። ቲ ፊደል ከዛ ምን ነው የምታደርጉ? ቲን
ያን ፊደል የሚወክል ከሆነ የመጀመሪያውን ፊደል ስትጽፉ ኤ አብራችሁ ማድረግ ነው። ሁለተኛ ፊደል ላይ ዩን መጨመር ነው። ሶስተኛ ላይ አይን ማስከተል ነው። አራተኛ ፊደል ላይ ደግሞ ኤ መጨመር ነው። አምስተኛ ኢ ማድረግ ነው። 6 እንደነገርኳችሁ ብቻውን ነው የሚጻፈው። ሰባተኛ ፊደል ላይ ኦ ተጨምሩበትና ፊደሎቹን ጻፋችሁ ማለት ነው። እንዴት እንለያቸዋለን ተና ጠ መሆኑን ካላችሁኝ እዚች ላይ ቲ ፊደል ላይ አፖስትሮፍ ማድረግ ይቻላል። ነጥብ ማድረግ ቲን ጽፋችሁ ከላይ አንድ ነጥብ ካደረጋችሁ ምን ማለት ነው? ጠ ይሆናል። ጠበቅ ያለው ድምፅ አሁን ተ ስትሉ ነው ጠ ስትሉ ነው የሚጠብቀው። ጠ ይጠብቃል አይደለም? ጠ ፊደልን ስትጽፉ ከላይ ቲ አድርጋችሁ አንድ ነጥብ አድርጋችሁ ለየት ማድረግ ትችላላችሁ ማለት ነው። ለመለየት እንዲያመቻችሁ ነው እንጂ ሁለቱም ተመሳሳይ ፊደል ነው ያላቸው ማለት ነው። እዚህ ጋር ድምፆቹ ሞክሼ አይደሉም፣ ግን በእንግሊዘኛ ሲጻፉ ተመሳሳይ ናቸው። አሁን እዚህ ጋር ከኩ ኪ ካ ኬ ክ ኮ ቀቁ ቂ ቃ ቄ ቅ ቆ እኒህ ፊደሎች ሲጻፉ በእንግሊዘኛ እቺ ስድስተኛ ፊደሏ ልዩ የሚያደርጋትን ያዙ። ኬ ፊደል አለ። ሁሉም ላይ ተመልክታችኋል አይደል? ኬ ፊደል አለ። በኬ ነው የሚወከለው። ከዛ አናባቢ ትጨምራላችሁ። አንደኛ ላይ ኢ ማድረግ፣ ሁለተኛ ላይ ዩ ማድረግ፣ ሶስተኛ ፊደል ከሆነ አይ ማድረግ፣ አራተኛ ፊደል ላይ ኤ፣ አምስተኛ ኢ ታደርጋላችሁ። 6 ብቻዋን ትጽፏታላችሁ። ሰባተኛ ፊደል ላይ ደግሞ ኦ ታደርጋላችሁ። እዚህ ላይም እንደምትመለከቱት ሞክሼ ፊደል አይደለም። በእንግሊዘኛ ስንጽፋቸው ግን ተመሳሳይ ፊደል ነው ያላቸው ማለት ነው። ስለዚህ እዚህ ጋር እንደምታዩት ሲ እና ኤች ፊደል ቸ የሚለውንና ጨ የሚለውን ፊደል ይወክላል ማለት ነው። ቸ እና ጨ የቸ ቤተሰብ የጨ ቤተሰብ የሚጻፈው በሲ እና በኤች ፊደል አማካኝነት ነው። እዚህ ጋር ተመልከቱ። ጸ የሚባለው ፊደል ላይ ሞክሼ ፊደል ላይ የነገርኳችሁ ቲ ፊደል እና ኤስ ፊደል ብዬ ነበረ። ሁለት ፊደሎች ነው አንድን ድምፅ የሚወክሉ። ከዚህም እንደዛው ሲ እና ኤች ሁለት ፊደሎች ናቸው። ሁለት ሌተር ይባላል በእንግሊዘኛ። እነዚህ ሁለት ሌተሮች ናቸው ጨ የሚለውንና ጨንና ቸ የሚባለውን ፊደል የሚወክልልን ማለት ነው። ሁለት ናቸው። እንግዲህ አንድ ሌተር ብቻ አለ፣ ሁለት ያላቸው አሉ። እነሱንም በደንብ መለየት አለባችሁ ማለት ነው። ጸ ፊደል ላይ ቲ ፊደል እና ኤስ ፊደል ነው ጸ የሚባለውን ፊደል የሚወክሉ። ከዛ አናባቢ መጨመር ነው ብያለሁ አይደል? ከዚህ ላይ ሲ እና ኤች ካረጋችሁ በኋላ አናባቢ ማድረግ ነው። አንደኛ ፊደል ኢ ማድረግ ነው፣ ተመሳሳይ ነው። አንደኛ ፊደል ላይ ሁለተኛ ላይ ዩ ማድረግ ነው፣ ካሁን በፊት ተነጋግረናል። ሶስተኛ አይ ማድረግ ነው። አራተኛ ኤ ማድረግ ነው። ልክ እንደዚህ ቅድም እንደነገርኳችሁ አናባቢ የምትጨምሩበት አንደኛ ላይ ኢ ማድረግ ነው፣ ሁለተኛ ዩ ማድረግ ነው፣ ተመሳሳይ ናቸው። መጨረሻ ሰባተኛ ላይ ደግሞ ኦ ማድረግ ነው። ኦ ፊደል ካረጋችሁ ጻፋችሁት ፊደሉን በሚገባ ማለት ነው። እና የሚጨመሩት አናባቢ ድምፆቹንም መለየት አለባችሁ። ተመሳሳይ ስለሆኑ ብዙ ባንደጋግማቸው አሪፍ ነው ማለት ነው፣ ቪዲዮ እንዳይረዝም። እዚህ ጋር ፐ እና ጰ የሚባል ፊደል አለ። ፐ ፑ ፒ ፓ ፔ ፕ ፖ ጰ ፑ ፒ ጳ ጴ ጵ ጶ እኒህ ፊደሎቹን በእንግሊዘኛ ሲጻፉ በፒ ነው የምንወክለው ማለት ነው። ፒ ፊደል ፐ የሚለውንና ጰ የሚለውን ቤተሰብ ይወክላል ማለት ነው። ከዛ አናባቢ ድምፅ ማድረግ ነው። ኢ ካረጋችሁ አንደኛ ፊደል ጻፋችሁ ነው። ዩ ስትጨምሩ ሁለተኛ ፊደሉን ጻፋችሁ። አይ ስታደርጉ ሶስተኛ ፊደሉን። እንዲህ እያደረጋችሁ አናባቢ እየጨመራችሁ ትሄዳላችሁ ማለት ነው። ሰባተኛ ላይ ደግሞ ኦ መጨመር ነው። እንዴት እንለየው ካላችሁኝ አሁንም በድጋሚ ልንገራችሁ። ፒ ካረጋችሁ በኋላ ከላይ አንድ ነጥብ ካረጋችሁ ይሄ ጠበቅ ያለውን ድምፅ ጰ የሚለውን ጻፋችሁ ማለት ነው። ለመለየት እንዲያመቻችሁ ነው እንጂ ሁለቶቹም ተመሳሳይ ነው። በእንግሊዝኛ ሲጻፉ በዚች ፊደል ፒ በሚለው ፊደል ነው የሚወከሉት። ለመለየት ግን ነጥብ ካደረጋችሁ ከፊደሉ ላይ ጠበቅ ያለውን ድምፅ እየጻፋችሁ ነው የሚለውን ያስረዳል። ግልጽ እንዲሆን ጽሁፋችሁ ካስፈለገ ነው ላይ ነጥብ የምታደርጉ እንጂ ተመሳሳይ ናቸው።